የእግዚአብሔር ቤተሰቦች፣ አይንተ እግዚአብሔር ካህናት፣ ላይካነ ምስጢር ዲያቆናት፣ ወንድሞች እህቶች፣ እንደምን ዋላችሁ? እንደምን ቆያችሁ? አሜን። እግዚአብሔር ይመስገን ብለን እንድናመሰግነው የፈቀደልን የአባቶቻችን አምላክ በባህሪው እግዚአብሔር ዛሬም ዘወትርም የተመሰገነ ይሁን። እንዲሁም እናታችን ቅድስተ ቅዱሳን ንጽሕተ ንጹሐን ድንግል ማርያም ወላዲተ አምላክ ለእሷ ምስጋና ይድረሳት። ለቅዱስ መስቀሉ፣ ለጻድቃን፣ ለሰማዕታት፣ ለሐዋርያት እግዚአብሔር እናከበራቸውና እንወደዳቸው መጠን ምስጋና ይድረሳቸው። እንግዲህ ዛሬ ትልልቅ እንግዳዎችን ጋብዘናል። ከነሱ ብዙ ነገር እንገበያለን፣ እናገኛለን፣ እናተርፋለን። ያንን ደግሞ በጥሞና መከታተል ያስፈልጋል ማለት ነው። መጀመሪያ የምናደርገው እንግዶቻችን እነማን ናቸው? ከየት መጡ? የት ተማሩ? ምንስ አሳለፉ? የሚለው ራሳቸውን ያስተዋውቃሉ ማለት ነው። የመጀመሪያው መናገር ራስን ማስተዋወቅ። ቀጥታ የምንሄደው ወደ አባታችን ወደ መምህራችን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የክርስቶስ ቤተሰቦች በእግዚአብሔር ስም እንደምን ዋላችሁ? አምላካችን የተመሰገነ የተባረከ ይሁን። ስሜ ዲያቆን ሲሳይ ተስፋ እባላለሁ። በ2007 ዓመተ ምህረት በጎንደር ዩኒቨርሲቲ በስታቲስቲክስ ዲፓርትመንት በማራኪ ግቢ ጉባኤ ተመርቄ ወጥቻለሁ። አሁን ከግቢ ምርቃን በኋላ በጎንደር ጉባኤ ቤቶች በግምጃ ቤት ማርያም አዲሳትን በአብየ ጊዜ ቅድስት ኪዳነ ምሕረት ብሉያትን ተምሬ አሁን ደግሞ ከየኔታ ሊቀ ሊቃውንት ዕዝራ ሐዲስ ሊቃውንትን እየተማርኩ ያለው የሊቃውንት ደቀ መዝሙር ነኝ። ለአባታችን ቃለ ሕይወት ያሰማልን። እሺ፣ እግዚአብሔር ቤተሰቦች እንደምን ዋላችሁ? እንኳን አደረሳችሁ። እኔ እንግዲህ እዚህ ውስጥ የምታውቁኝም ትኖራላችሁ እያስባለሁ። ሁሉ ሀገር ወንደፍረ እባላለሁ። ከጎንደር ዩኒቨርሲቲ የሶሻል ሳይንስ ውስጥ ወይም ሶሻል ማህበራዊና ስነ ሰብ ኮሌጅ የስርዓተ ጾታና ልማት ጥናት ወይም ጀንደር ኤንድ ዲቨሎፕመንት ስተዲስ ትምህርት ክፍል ኃላፊ ነኝ፣ መምህርም ነኝ። እሺ፣ ለሁለቱም እንግዶቻችን ቃለ ሕይወት ያሰማልን፣ በእድሜ መጠን ይጠብቅልን። መልካም፣ ወደ መጀመሪያው ጥያቄ እንሄድ። ያው ሁላችንም እዚህ ያለነው እንግዲህ ተማሪዎች ነን እና ጥያቄዎቻችን ሁላ ከተማሪ ጋር የተያያዙ ናቸው ማለት ነው። አንድ ተማሪ በግቢ ውስጥ ከፍተኛ ውጤት እንደሚያመጣ ሁሉ በመንፈሳዊ ደረጃ ደግሞ እንዴት ውጤታማ ወይንም ከፍተኛ ደረጃ ላይ መድረስ ይቻላል? በተማሪ ሕይወትነት እየተኖረ እናንተስ እንዴት አለፋችሁት በዚህ መንገድ? ሰው ሲታጣ ይመለመላል ብሎ እናንተ ጨረሱትና ብዙ ወንድሞች እውነት ለመናገር በሕይወትም በጣም መንጓጓቸው የሌላቸው እህቶች ወንድሞች አሉ። ዞሮ ዞሮ ግን ከተጠራን አይቀር እንኳን በግቢ ጉባኤ ይቅርና በጉባኤ ቤትም ቢሆን እዛ ስኖር በዘመናዊ ትምህርት ቤት ማለፌንም ያቀሰውም የለም ነበር። ዛሬ እንግዲህ በአደባባይ እያስወጣችሁ ነው እናንተ። ግቢ ላይ የሚኖር ሰው ሁለቱንም ሕይወቱን አጣጥሞ በሁለቱም እንዴት ውጤታማ ሆኖ ማለፍ ይችላል ነው ጉዳዩ። በሁለቱም ውጤታማ ለመሆን የግድ ትልቁና የመጀመሪያው ጊዜን በአግባቡ መጠቀም ነው። ጊዜን በአግባቡ መጠቀም የማይችል ሰው አይደለም በሁለቱ ይቅርና በአንዱም ውጤታማ መሆን አይችልም። ምንም ጥያቄ የለው። ጊዜን በአግባቡ መወጣት ከተቻለ ግን በሁለቱም ቢሆን የተሻለ ደረጃ ላይ መድረስ ይቻላል። ከምንም በላይ ትልቁ ጊዜን በአግባቡ መጠቀም ነው። እኔ ግቢ ውስጥ በነበርኩበት ሰዓት ጊዜን በትክክል እጠቀም ነበር በወቅቱ። እንደውም አሁን ነው የማልጠቀሙ ማለት እችላለሁ። ብታምኑም ባታምኑም ወደ ዩኒቨርሲቲ እንደገባሁኝ ገና ዌልካም ሳይደረግ ሳንጠራ
ጊዜን በአግባቡ ለመጠቀም መማር ያለብኝን ትምህርት በግቢ ጉባኤ በኩል የማገኘውን ትምህርት ሳይቀር ጀምሬ ነበር እና በየትኛውም ጊዜና ሰዓት የግቢ ጉባኤ የሆነ አገልግሎትም ይሁን የትምህርት ዘርፎችም ይሁን የግድ ስለማስኬድ ያኛው ትምህርቴ ደግሞ ወደኋላ እንዳይልብኝ አብዛኛውን ሰዓት በዚህ የቀኑን ሰዓት የማሳልፈው ከሆነ የዛኛው ወደኋላ ስለሚቀርብኝ የግድ ሌሊት ላይ ያኛውን ስታገላጥራለሁ ማለት ነው። የመጀመሪያ ዓመት ላይ በግቢ በነበረኝ ውጤት የመጀመሪያ ዓመት የመጀመሪያ ሴሚስተር ከዲፓርትመንታችን ራሱ አንድ ተማሪ ብቻ ነበር የበለጠኝ። አስታውሳለሁ። ስታቲስቲክስ ትንሽ እኛ በነበርንበት ሰዓት የአሁኖቹን መምህራን ባላቀም ውጤት ትንሽ ከበድ ያደርጉብን ነበርና አንድ ልጅ ብቻ ነበር 3.5 ያመጣው። 3.4 ሁለተኛ ያመጣሁት እኔ ነበርኩ። እና ያንን ለማድረግ ግን እንቅልፍ የሚባል በጭራሽ ብታምኑ ባታምኑ ግቢ ላይ የለመድኩት የሰዓት አጠቃቀም በዚያው ገንዘብ አድርጌው ስለቀረው የግድ ሰዓቴን አጣብቤ ሁለቱንም አንድ ለማድረግ ስፈልግ ከ8 ሰዓት በኋላ ሁልጊዜም እነሳ ነበረ ያኛውን ትምህርቴን ለማንበብ። አሁን ላይ ከ8 ሰዓት በኋላ የፈለገ ይሆን እገላበጣለሁ እንጂ እንቅልፍ አይዘኝም። የፈለገ ይሆን አይዘኝም። ምክንያቱም አስለምጄዋለሁ። በነገራችን ላይ የምትቸገሩት ጥቂት ጊዜ ነው፣ በጣም ጥቂት ጊዜ። ለምሳሌ አላርም እየቀጠራችሁ ከሌሊቱ 8 ሰዓት ወይም 9 ሰዓት ላይ እየተነሳችሁ ሽንታችሁን መሽናት ብታስለምዱ ከዚያ በኋላ አላርም መቀጠር ራስ ያስፈልጋችሁ። አያችሁ፣ ራስ ይቀሰቀሳችሁ። ልምድ ነው። ካስለመዳችሁት ሁሉም ነገር ትችላላችሁ። ምንም አይቻልበት ነገር የለም። ስለዚህ ትልቁ ነገር ሁለቱንም ውጤታማ አድርጎ ለመቀጠል ሰዓትን በአግባቡ መጠቀም ያስፈልጋል። ካለመልመዳችን የተነሳ ምናልባት አይደለም 8 ሰዓት 7 ሰዓት ተነስተን ማንበብ ይቅርና 11 ሰዓትን ተነስተን ሊያስፏሽከን ይችላል። እንባችን በአይናችን እየሞላ ሊያስቸግረን ይችል ይሆናል። ያ ግን ከልምድ አንጻር ነው። ካስለመድነው ግን ቅድም እንደነገርኳቸው ነው የሚሆነው እና ዝሮ ዝሮ በሁለቱም ውጤታማ መሆን ይቻላል። አሁን ያለውን አላወቁም። በእኛ ምርቃን ጊዜ የግቢውን ሽልማት አጠቃላይ የወርቅ ሜዳሊያዎች ይወስዱ የነበሩት የግቢ ጉባኤ ልጆች ናቸው። እንደውም አንደኛው የወሰደችው ሴት ናት። እህታችን ወይንሸት ትባላለች። ወይንሸት አሁን ሌክቸር ናት። መቼ ተምራ ያንን ሜዳሊያ ለመውሰድ እንደበቃች ለሁላችን ጥያቄ ነው። አንዲት እህታችን ወለተ ስላሴ የምትባለት ነበረች። የስታቲስቲክስ ዲፓርትመንት ተማሪ ናት። በጣም ጸላይ ያማት፣ በጣም ነው የምትታመመው። ክላስ ትገባለች፣ ትማራለች። 5 ደቂቃ ከቆየች በኋላ ወይ መምህሩን በጥፊ ቃታው ወይም ሰድባው ወጣ ትሄዳለች። ጸላይ ይነሳባታል። እና እሷን ስትል ሁልጊዜ ከኛ ክላስ ነበር የምትገባው። እኛ እንደውም ብዙ ጊዜ እኛ ዲፓርትመንት ልጅ መስለን ይታየን ነበር። ግን እንዲያ እያለች ቀን ቀን ጸላይ ካለባቸው ልጆች ጋር ስትዞር እየዋለች ሌሊት ግን ደግሞ እንቅልፍ የላትም። እንግዲህ ቀጥላ ስታጠና ታድራለች። እንደዚያ ከመሆኑ የተነሳ በውጤትም ከሷ የደረሰባት አልነበረም። የመጀመሪያዋ ሰቃይ እሷ ነው የነበረችው። እና ዝሮ ዝሮ ጊዜን በአግባቡ መጠቀም ካለ ውጤታማ መሆን ይቻላል። ሌሎች ብዙ ጉዳዮች ስለሚኖሩ ይሄን በዚህ ነው። ያው እዚህ ላይ እናታችን የሚጨምሩት ነገር ካለ ቢጨምሩበት። እሺ፣ መምህራችን ከተናገሩት ተጨማሪ ያው ዋነኛው ጊዜን በአግባቡ መጠቀም እንደሆነ ተናግረዋል። ከዛ ተጨማሪ ግን የመጡበትን ዓላማ ዓላማችን ምንድነው? የመጣንበት ዓላማ ምንድነው? ሰማያዊ ምድራዊ ዓላማችን ምንድነው? ሰማዩን የምታውቀው መንግስቱ መውረስ ነው አይደለም? ስለዚህ ለሰማያዊ መንግስቱን ለማስ የሚያበቃንን ስራ መስራት ነው።
የምድራዊ ደግሞ እንደሚታወቀው የስጋዊ ነገሮችን በአጠቃላይ የመጣንበት ዓላማ አካዳሚክስ ጋር በተያያዙ ጉዳዮች ሁለቱንም አጣጥሞ ማስኬድ ነው። መምህራችን ሲናገሩ እንደነበሩት እንግዲህ ብዙ ነገሮች በተሞክሮ በልምምድ ሊመጡ ነገራቸው ክርስትና ይሄ አካዳሚክስም ቢሆን መቀመጥ ሰማል ግን ሰማ ማንበብም በተሞክሮ በልምምድ ጊዜ መጠቀም በልምምድ ነው እንጂ እንዲሁ ዝም የሚመጣ አይደለም። ስለዚህ እያንዳንዱን ነገር በመለማመድ የመንፈሳዊንም የዓለማዊንም ጎን ለጎን በማስኬድ ዓላማችን አውቀን የት መድረስ እንዳለብን ግባችን ማስቀመጥ አለብን ማለት ነው። ከዛ በተጨማሪ በዋነኝነት የዓላማ ጓደኛ መምረጥም ያስፈልጋል። ለምሳሌ አብረን የምንኖርበት ሰው ምንድን ነው የሚሰራው? ምን መንገድ ያሳየናል? የተሻለ ጓደኛ ቢቻል ማግኘት ጥሩ ነው። ከኛ ቀደም ብሎ ከኛ የሚመራን የተሻለ ጓደኛ ያን ስላችሁ ያው የቤታችን አትዩ እያልኩን አይደለም። የተሻለ ሰው እናንተ መንገድ የሚያሳያችሁ እናንተ ደግሞ ለሌላው ሮል ሞዴል የምትሆኑበትን መንገድ ማመቻቸት ግድ ይላል። ስለዚህ በዋነኝነት ዓላማን ማወቅ ነው። ከዛ ደግሞ ጓደኛን መምረጥ የምንሄድበትን መንገድ ማወቅ ነው። ስለዚህ በዚህ መሰረት ዋናው ዓላማችን ምንድን ነው የሚለው ካወቅን ያንን ነገር መድረስን ግባችን ማስፈጸም እንችላለን ማለት ነው። ስለዚህ ዓላማችንና ዓላማችን ብቻ አትኩሮት ከዚህ የመጣንበት ወላጆቻችን እኛን አምነው እናንተን ሲርቁ እኛ እናንተን ልናበቃ እናንተ ደግሞ ማብቃት ሲባል እንግዲህ የራስ ጥረትም እንዳለ ሆኖ ሁለታችንም ተግባብተን እናንተ ዓላማ ላይ እንድትደርሱ የተሻለ ፍሬ አፍርተን የጋራ ስራ እንድንሰራ ለተሻለ ዓላማ እንድንሆን ስለሆነ የመጣንበትን ዓላማ ማወቅ ትልቁ ነገር ነውና ሁላችንም በመጣንበት ዓላማ ጸንተን እንድንቀጥል አደራዬን በዚህ ማስተላለፋል። እሺ መልካም ቃልዎት ያስተማርልን ለሁለቱም። ቀጣዩ ጥያቄያችን እያንዳንዳችን ተማሪዎች እንደሆናችን መጠን ዲፓርትመንት አለን። በዚያ ዲፓርትመንታችን ውጤታማ ለመሆን ቅድም በነገሩ መልኩ ለመትጋት መልእክቱን ተቀብለናል። እንደተጨማሪ ግን ከዚያ በዘለለ ሶፍት ስኪሎች ወይም ቴክኖሎጂን በመጠቀም ምን አይነት ችሎታዎችን ምን አይነት እውቀቶችን በዘመኑ ልናገኝና ልናጎለበት ይገባል ብላችሁ ትመክሩናላችሁ? ከምንማረው ትምህርት በተጨማሪ ማለት ነው። ለምሳሌ የኢንፎርማቲክስ ዲፓርትመንት ተማሪ ካለ ኮምፒውተር ሳይንስ ሊሆን ይችላል፣ ኢንፎርሜሽን ሲስተም ሊሆን ይችላል፣ ሌሎችም እንደዛው። ከነዚህ በተጨማሪ ምን አይነት ችሎታዎችን ስኪሎችን ይዘን መውጣት አለብን በዚህ በዘመናዊ ዘመን ማለት ነው? እሺ ዲፓርትመንታችን እንዳለ ሆኖ ከዲፓርትመንታችን ውጭ ደግሞ ምናልባት ካለንበት ቴክኖሎጂ መራቀቅ የተነሳ አንጻር እንዴት ተጨማሪ ነገሮችን ውጤታማ አድርገን ማስኬድ እንችላለን መሰለኝ። እንደምታውቁት ቴክኖሎጂው ከጊዜ ወደ ጊዜ እየሰፋ እያደገ መጥቷል። አሁን እኛ 10 ዓመት 2007 ማለት አሁን 11 ዓመታችን ነው። በ11 ዓመት ውስጥ እንኳን ያለው ልዩነት ቀላል የሚባል አይደለም። በ11 ዓመት ውስጥ እንኳን በእርግጠኝነት አሁን እኛ በነበርንበት ሰዓት የግቢ ጉባኤው እንኳን ትልቁ የገቢ ምንጩ ኮፒ ነበር። አንዳንዱ ኮፒ በጣም ትልቁ ገቢ ምንጩ ነበር። አሁን ላይ ያን እንደዛ የሚሆን አይመስለኝም። ምክንያቱም አሁን ሁሉም ስልክ ተጠቃሚ ስለሆነ አብዛኛው ሰው አንዳንዱ ኮፒ ለማድረግ የሚቸገር አይደለም በእርግጠኝነት ማለት ነው። ስለዚህ በዲፓርትመንቱ ውጤታማ ለመሆን እንደነገርኳችሁ በዋናነት ብዙዎቹ ሃንዳውት እንኳን ሳይቀር የሚያወጡበት በተለይ ከገጠር የሚመጡት ይበዛሉና የግቢ ጉባኤ ልጆች ከገጠር የሚመጡት ደግሞ የገጠሩ ማህበረሰብ እናት አባቶቻችን ያን ያክል ለሳንቲም ያላቸውን ቦታ ሁላችንም እናውቃለን። ምናልባት መስከረም ላይ ስንመጣ እረፍት የሚደን ስንመለስ
ከሚሰጡን ወጪ በተጨማሪ በየሰዓቱ ለሃንዳውት ለምን ያስፈልጋቸዋል ብለው ብዙ የሚጎበኙን አይደለም። እንደዛ ከመሆኑ የተነሳ ብዙ የገጠር ልጆች በተለይ በጎን የሚያግዛቸው ወንድም ከሌለ ሃንዳውት እንኳን ሳይቀር የሚያወጡበት እያጡ አንዳንድ ወንድሞቻቸው ሃንዳውት አውጥተው ሲያነቡ አምሽተው መጥተው በሚተኙበት ሰዓት እስከዚያ እነሱ አረፍ ብለው የእነሱን ሃንዳውት የሚጠቀሙ ወንድሞች እህቶች አሉ። አሁን ይሄ ችግር የለም በእርግጠኝነት ማለት ነው። ሁሉም ስልክ ስላለው ሃንዳውቶችን በእርግጠኝነት በስልክ እንደሚሆኑ ተስፋ አደርጋለሁ አይደል? እንደዚያ ናቸው እና ምንም አይነት ችግር ስለሌለ ከዚህ አንፃር አሁን ላይ ማንኛውም ሰው በዲፓርትመንቱ ውጤታማ የመሆኑ ጉዳይ የማንበቡ ጉዳይ ምንም ያን ያክል እንትን አለ የሚያስጨንቅ አይደለም። በዚህ አይቸገርም። ከዚህ ውጭ ባሉት ነገሮች ግን እንዴት ውጤታማ ሆኖ መቀጠል ይቻላል? ለምሳሌ ከዲፓርትመንቱ ውጭ ለምሳሌ በአብነቱ ወይም ደግሞ በዘመናዊው በቤተክርስቲያን ዘርፎች ብንሄድ ዘመናዊው መንገድ ተጠቅመን መምህር እንኳን ሳያስፈልገን ቤታችን ላይ ቁጭ ብለን ሚሞሪዎችን በማዳመጥ አንዳንድ ቀን የግድ መምህራን ስለሚያስፈልጉ ከመምህራን የተወሰነ ሰዓት 30 ደቂቃ 40 ደቂቃ 1 ሰዓት ያልበለጡ ጊዜያትን እያገኘን ከዚያ ውጭ ግን ከእጃችን ላይ ባለው ቴክኖሎጂ ተጠቅመን ብዙ ነገሮችን ማንበብ እና ማግኘት እንችላለን። አሁን እንደምታውቁት ማንኛውንም ጽሑፍ የማንኛውንም ሊቅ መልእክት የትኛውንም ሳይንስና ምርምር ማግኘት የምንፈልግ ከእጃችን ላይ ነው ያለው። ሁሉ ነገር ከእጃችን ላይ ነው ያለው እና ስለዚህ በእጃችን ያለውን ነገር ተጠቅመን ሕይወትን ማግኘት እንችላለን። ከእጃችን ላይ ያለውን ነገር ተጠቅመን ሞትንም ማግኘት እንችላለን። ስለዚህ ዙሮ በእጃችን ላይ ብዙ ጸጋዎች አሁን ላይ አሉን። እንደዚያ ከመሆኑ የተነሳ ሞታችንም ሕይወታችንም አሁን ከእጃችን ላይ ነው። ስለዚህ በእጃችን ላይ ያለውን ቴክኖሎጂ በትክክል መጠቀም የምንችል ከሆነ ከዲፓርትመንታችን ውጭ ያሉ በርካታ ነገሮችን ማጠቀም እንችላለን፣ ማግኘት እንችላለን እና ዋናው ከእጃችን ላይ ያለው ነገር በሚገባ እንጠቀምበት ነው። ብዙ ጥያቄዎች ስላሉ እንደው እንዲነሱ መፈልጋቸው ነጥቦች ይሄንን ብዙ እንትን አላለም። እሺ ቃላት ያሰማልን። ቀጣይ የሚሆነው በግቢው ውስጥ ለእናታችን ማለት ነው በግቢው ውስጥ በበጎ ፈቃድ አገልግሎት ወይም በመንፈሳዊ ደግሞ በግቢው ውስጥ ማለትም በዩኒቨርሲቲ ውስጥ ደግሞ የተለያዩ እንትኖች አሉ፣ ክበባቶች አሉ። እነዚያ ውስጥ ከመሳተፍና እንደዚሁም ደግሞ በግቢ ጉባኤ ውስጥ የተለያዩ ክፍላቶች አሉ፣ ንዑሳን ክፍላት ማለት ነው። እነዚያ ውስጥ በመሳተፍ ሰዎች እንዴት የራሳቸውን መልካም ስብዕና መገንባት ይችላል? ጥቅሙስ ምን ያክል ነው? እናንተስ በዚያ ያለፋችሁበትንና የተጠቀማችሁበት ምን ያክል ነው የሚለውን ነገር እንደው ብታብራሩልን። አገልግሎትም ባለሙያ ነው ማለት ነው። እሺ አመሰግናለሁ። ምንድነው የአሁኑ ጥያቄ? አገልግሎት በመንፈሳዊ ሕይወትና በዓለማዊ ሕይወት ብለን ጠቅለል ብናደርግ ይሻላል ብዬ አስባለሁ። እንዳጠቃላይ ያው እንግዲህ የራሴን ተሞክሮ በመጀመሪያው ስጀምርላችሁ እኔው እንግዲህ ቅድም አልገለጽኩላችሁም የተመረኩት በ2008 ነው። ጎንደር ዩኒቨርሲቲ እዚህ ነው የተመረኩት። ዲግሪንም ማስተርሴንም እዚህ ነው የተማርኩት። ያው እዚህ የዛን ጊዜ ሰቅሎ መቅረትም ስለነበረ በዛን ጊዜ ያው በዛ ነው 3ቱንም ዓመት ሰርቲፋይድ ሆኜ ነው ያለፍኩት። በዛ መልኩ እዛ ሰቅዬ ቀርቻለሁ። ከዛ እንደወጣው ልክ በግቢ ጉባኤ ቆይታዬ የአባላት ጉዳይ ክፍል ንዑስ ክፍል ጽዋ ንዑስ ክፍል ተጣሪ ነበርኩ። እዚህ በዛን ሰዓት ማድረጋቸው የነበሩ ነገሮች ምንድን ናቸው? በዋነኝነት በቻልኩት መጠን ጊዜን አላባክንም። ወጣሁኝ፣ ቤተክርስቲያን ነው ገባሁኝ፣ ላይብረሪ ነው የምገኘው ወይም ደግሞ ከዚህ አዳራሽ ነው የምገኘው ማለት ነው። ስለዚህ በዛ በነበርኩበት ወቅት በተቻለ መጠን ጊዜን በመጠቀም የተለያዩ አገልግሎቶችም በአካዳሚክሱም ጊዜ የሚሰራ አድርግም ነበረ። ስለዚህ በዓለማዊ ጉዳይ ወይም በዓለማዊ የትምህርት ዘርፍ እንዴት ውጤታማ መሆን ይቻላል ነው አይደለም? አገልግሎታችን እንዴት ማሳለፍ ይቻላል፣ እንዴት አሳለፋችሁት ነው። ስለዚህ እኔ እንደግሌ በዓለማዊው ሁሌም ጠዋትም ቀንም ጊዜን እጠቀማለሁ። ብዙ ጊዜ የቀን ንባብ አልወድም።
ቀን ላይ የሆነ ቦታዎች ላይ እንጌጅ አድርጌ መዋል ምናምን ብዙ ይሄን የተሞክሮ የሌሊት ግን በጣም እንትን አለ ኤክስፒሪየንስ አለ የማንበብ ማለት ነው። ቀን እንደምታውቁት በጣም ለጽሞና ይመቻል። ብዙ ነገሮችን ጸጥ ብሎ ለማንበብም ሌሎችም ለመስራት ይመቻል እና ሌሊት ነው ብዙ ጊዜ የምጠቀመው። ስለዚህ ምንድነው እናንተም እንድታደርጉ የምፈልገው ጊዜያችሁን በአግባቡ ተጠቅማችሁ አካዳሚካሊውን ከጓደኞቻችሁ ጋር የተሻለ ጓደኛ ጋር ቅድም እንዳልኳችሁ አብራችሁ በማንበብ በመረዳዳት በመተሳሰብ ጓደኛ መምረጥ የሚለው በነገራችን ላይ በጣም ወሳኝና ወሳኝ ጉዳይ ነው። የምትውሉበት ይወስናችኋል። ጓደኛችሁ የማይሆን ቦታ አብሮ የሚያውላችሁ ከሆነ አላማችሁ የተዛባ ነው የሚሆንና ጓደኛችሁን መርጣችሁ በአካዳሚክስም በጋራ እየተረዳዳችሁ ማንበብ መንፈሳዊ ቅናት እንዲኖራችሁ ይገባል። ለተሻለ ነገር መቀናናት እንጂ ለክፋት መቀናናት ደግሞ አይጠቅምም። እዚህ ግቢ ነው እንደምታውቁት እንግዲህ ድሮ ስኬል የሚባል ነበር አይደል? ግሬድ ያያዝ አሁን ላይ ሁሉም ሰው 85 እና ከዛ በላይ ቢያመጣ ይሄ ማምጣት ይችላል። ስለዚህ ሁሉም ሰው እየተረዳዳ ማለፍ አለበት። እንደ መንፈሳዊነት ደግሞ እኔ እውነት ለመናገር እዚህ ግቢ የሚቆጩኝ ነገሮች አሉ አሁን ላይ ሳስባቸው ማለት ነው። ያው እንዳልኳችሁ ይሄን ውስጥ የጽዋና ውስጥ ክፍል ተጣሪ ነበርኩ። ግን በዛን ሰዓት ብዙ የአብነት ትምህርቶች የተለያዩ ነገሮች መማር ፈልግ ነበር። ግን ፍራቻ ነበር በሰዓቱ። አንደኛ ዓመት እና ሁለተኛ ዓመት እያለሁ በጣም እፈራለሁ። እዚህ ግቢ ለመምጣት መጥቼ አብነት ተማሪዎች ጋር ለመማር በጣም ይከብደኛል፣ እፈራለሁ። እንዴት ነው ተቀላቀየ አቱ ገጽ የምጀምረው ብዬ በጣም ጨንቀኝ ነበርና በኋላ ላይ ነው ልወጣ ስል በጣም እየቆጨኝ ሲመጣ ልክ ሰከንድ ሴሚስተር ሰርድ ይር ላይ ማለት ነው። ያኔ በጣም ተጸጸትኩኝ። ብዙዎቹ ዳዊት ተምረው ሲወጡ የተለያየ ተምረው ሲወጡ በጣም ተቆጨውና የዛን ጊዜ ያው ጀምሬ ግን ያው ማክሰኞ ውዳሴ ማርያም እንደጀመርኩ ደግሞ ያው ሪሰርች ደረሰ። በዛ አማካኝነት አቋረጥኩት። ግን ልላችሁ የምፈልገው ላይ ምንድነው ግቢ ህይወትን ተጠቀሙበት። የእውነት ነው የምላችሁ። እግዚአብሔር ይመስገን እኔ ወጥቼ ምድሉን አላጣሁትም። ከዚህ ስለሆንኩ ብዙ መምህራኖች አሉ። እንደምታውቁት ጎንደር የሊቃውንት ሀገር ነው። እግዚአብሔር ይመስገን በቻልኩት መጠን የምፈልገውን ተምሬያለሁ። ግን ደግሞ እዚህ ላይ የምትማሩትና ውጭ ላይ የምትማሩት አይገናኝም። እዚህ ላይ የምትማሩት ጊዜያችሁን በአግባቡ ትጠቀማላችሁ። መንፈሳዊ ቅናትም አለ በራሱ ማለት ነው። ስለዚህ በተቻለ መጠን ክረምትም እየጨመራችሁ የምንመቻችላችሁ ካላችሁ ክረምትም እየቀረማችሁ የተለያዩ መንፈሳዊ መጽሐፍትን በማንበብ እንዲሁም ደግሞ አብነት ትምህርቶችን በመማር እዚሁ ብታሳልፉ መልካም ነው እላለሁ። ስለዚህ ጊዜያችሁን በአግባቡ ተጠቀሙበት። ፍርሃት ለመንፈሳዊነት አይጠቅምም፣ ሊያከስረን እንጂ ሊጠቅመን ስለማይሆን ማለት ነው። ስለዚህ የመንፈሳዊነት ህይወታችሁን ጊዜያችሁን በአግባቡ ተጠቀሙ። አዳዲስ የሚመጡ አባላትንም እናንተን ተከትሎ የተሻለ ደረጃ እንዲደርሱ አድርጉ። ስለዚህ ከኛ የሚጠበቅ ስለሆነ ጊዜያችሁን በአግባቡ ተጠቀማችሁ የአብነት ትምህርታችሁን ተማሩ፣ ዳዊታችሁን ተማሩ። የተለያዩ መጽሐፍትን ላይብረሪ ያላችሁ እግዚአብሔር ይመስገን አንብቡ። ህይወታችሁን ወደ እግዚአብሔር ማስጠጋት የምትችሉት መጽሐፍትን ጓደኛ ማድረግ ስትችሉ ነው። መጽሐፍት ሆነ ለመናገር ከሰው ጓደኝነት ይበልጣል። ህይወታችሁን ጋይድ እያደረገ እየመራ የተሻለ ቦታ እንድትደርሱ ያደርጋችኋልና ለተሻለ ለህይወት ማር ለተሻለ ለብቃት የምትደርሱበት በዛ መንገድ ነውና በሁለቱም በኩል የተሳለ ስለት ኦምኒቨርስ ታውቃላችሁ አይደል? ሁለበል እውቀትን ማይመርጥ ማለት ነው። ያ ማለት ስላችሁ ግን ማይጠቅመውን አግበስብሱ እያልኩ አይደለም። መቼም የሚጠቅማችሁን ሁሉ ተማሩ፣ እወቁ። ነገ የምትፈለጉበትን አቅጣጫ አታውቁትም። በየትኛውም አቅጣጫ የምትማሩት ሁሉ ሊጠቅማችሁ ይችላልና ሁሉንም ጊዜያችሁን በአግባቡ ተጠቅማችሁ ለመማር ሞክሩ ነው የምለው። አመሰግናለሁ። እሺ፣ ቃልዎት ያሰማልን። እዚህ ላይ መምህራችን ይጨምሩና ወደ ቀጣይ ጥያቄ እንሄዳለን። እሺ፣ እንዴት ታገለግሉ ነበር የሚለው በደንብ ስሙ። እግዚአብሔር በሚያውቀው ግቢ ላይ በንጽህና እናገለግል ነበር። በጣም በንጽህና በግቢ ጉባኤ ህይወት አልፌ ቀጣይ በቤተክርስቲያኗ የአገልግሎት ዘርፍ ስሰማራ እንዴት ማገልገል እንደምችል ግን እንጃ፣ የምችል አይመስለኝም። ምክንያቱም
በጣም ይገርመኛል። በእያንዳንዷ የግቢ ጉባኤ አገልግሎት ላይ የታማኝነታችን ጉዳይ እጅግ በጣም ልክ አልነበረው፣ ገደብ አልነበረው። እኔ አሁን ከማደርጋቸው የአገልግሎት ዘርፎች አንዳንድ ነገር ልንገራችሁ። ግቢ ጉባኤውን ለማገልገል ለምሳሌ አንዱ ከግቢ ጉባኤ አገልግሎት የሙያ ዘርፍ ነው። ታውቃላችሁ፣ የግቢ ጉባኤ ሙያ ክፍል መጻሕፍትን ይሰበስባል። ምደጉስ ደግሞ እኔ ነኝ። የሚገርመው እዚህ መጥቼ ብደጉስ ችግር የለም። ምደጉሰው የት እንደነበር ታውቃላችሁ? ግቢ ነበር፣ ዶርሜ ላይ ነበር ስደጉስ ማድረው። የሚደጎሰው ደግሞ አሁን ባለው ቆዳ ቢሆን ችግር የለው፣ አይሸትም። በምን ነበር የሚደጉሰው? በከብት ቆዳ ነው። ልጆች በጣም ስለሚሰቀቁ በበረንዳ ሆኜ ሌሊት ይደጉሳለሁ። አንዳንድ ቀን እየተሰማቸው ሽታው እንትን እያላቸው እንደውም ትግራይ ላይ ያለ አንድ ሰሎሞን ወንድሜ ነበረ። እዚህ ቤት አይጥ ሙቷል ብሎ ሌሊት ተነስቶ ሌላ ዱር ያደረበት ጊዜ ነበር እና ሁል ጊዜ ሌሊት ሲደጉስ አድራለሁ። የማን መጽሐፍ ነው? የግቢ ጉባኤው ነው። የግቢ ጉባኤው ይሄ አይደለም። የራሴ አንድ ሰዓታት ኑራኝ ያችን እንኳን የግድ ቆዳው የግቢ ጉባኤ ስለሆነ በብር ነው የደጎስኳት። አስታውሳለሁ። ማስታወሻ ይሄን አስቡት። ሰዎች አይደለም ለግቢ ጉባኤ ስለሆነ አገልግሎቱ ከግል ዲፓርትመንት ጨረታ ታውቃላችሁ አይደል? ነው እናንተ አልነበረም። ይሄን ህንፃ ያስጀምር ነው እኛ ነን። መሰረት ድንጋይ የተቀመጠው በእኛ ጊዜ ነበረ። የዲፓርትመንት ጨረታ ነበረ። በዲፓርትመንት ጨረታ ሁለተኛ ዓመት ላይ ተወካይ ነበርኩ። የኛ ዲፓርትመንት የግድ አሸናፊ እንዲሆን በሚል አስታውሳለሁ። ከቡኬ ላይ 5000 ብር ነበረችኝ። ያችን 5000 ብር አውጥቼ መጽሐፍ ገዝቼ የዲፓርትመንት ልጆችን ማታ እየመደብኩኝ ከዩኒቨርሲቲው በር ላይ አንድ የፖሊስ እንትን ነበረች፣ ቢሮ ነበረች። መጽሐፉን ከነሱ እያሳደርነ ሌሊት ማታ በጣም እንሸጥ ነበረ። እዚህ ደግሞ ይሄ መጽሐፍ የሚሸጡና የቅጣት ክፍሎች ደግሞ እነሱ ደግሞ አንዳንድ ይቃወሙ ነበር፣ ግን ያው ነበር። እንደዚያ እያደረግን ሌት ተቀን እንደምን ስለነበረ በዲፓርትመንት ጨረታ የመጀመሪያው ዓመት አንደኛ ተሸላሚ እኛ ነበር። እንደውም ዛሬ ሰብራችሁት ካልሆነ ሽልማቱን አፉ አለን። የሁለቱም ዓመት አለን። ሁለቱም ዓመት አንደኛ ዓመት ሁለተኛ ዓመት አይቲ ዲፓርትመንት በልተውናል። እና ሌት ተቀን እረፍት የለንም። እንደዛ ያደረግን እናገለግላለን። ይሄን የማደርገው ደግሞ ቅድም እንደነገርኳችሁ ግቢ ገብቼ ዌልካም ሳይጠራ አብነት ትምህርት ቅኔ ጀመርኩኝ። ገና ዌልካም አልተጠራም፣ ሳይጠራ ነው ቅኔ ጀመርኩ። ስመጣም ከዚያ ትንሽ ቅኔ ጉባኤ ቀና ጀምሬ ስለነበረ መጽሐፌን ይዤ መጣሁ። ቀጥታ ዓላማዬ እሱ ነበር፣ እዚህ እሱ አረም ነበር። ከዚያ ደግሞ ሌሊት ሰዓታት ስላልተማርኩ ሰዓታት መማር አለብኝ ብዬ ሁለተኛ ዓመት ግማሽ ላይ ጨረስኩኝ። ቅኔን ተቀኘው። ከዚያ በኋላ ሙሉ ከገባው ጊዜ ጀምሮ እስከ 3 ዓመት ሲጨርስ ነንካፌ ነበርኩ። አንደኛ ዓመትና ሁለተኛ ዓመት ግማሹን በእያንዳንዷ ወር የኮስት ሼሪንግ ብር ስትመጣ መጽሐፍ ነበር የሚገዛ። ማስታወሻ በኮስት ሼሪንግ ማለት ነው። በጣም የሚገርማችሁ ግቢ ስገባ 25 ኪሎ በሶ ነው ተሸክም የምገባው እና ሁል ጊዜ የምመገበው በሶ ነው። ጓደኞቼ ስበላ ሳይ ይሰቀቃሉ። አይሰለችም ይላል። ዳቦም ደግሞ እየገዛሁ አይደለም የምበላው። ለግቢ ጉባኤ ስለምናወጣ ጧት ያደረ ዳቦ ይደርቅ ምናምን ስለምናወጣ እሷን እያወጣሁ ይበላለሁ። ከዛ በኋላ አንዳንድ ቀን እገዛለሁ። ሁል ጊዜ በሶ ነው። አንዳንድ ቀን ጓደኞቼ ወጣ ብለው ምግብ ከተመገቡ ያወጡልኛል። እኔ እሱን አደርጋለሁ እና በሶ ነበር የምበላው። ሁለተኛ ዓመት ግማሽ በኋላ ግን ያችለችኝ እንደማውዜን ያች ኮስት ሼሪንግ ብሬን አወጣና ቅኔንም ስለተቀኘውን ትምህርቴም ቀደለልኝ ብዬ አንድ የኔታ ልዑል የሚባሉ የቅዳሴ አድራሽ ነበሩ። 450 ብር ነበር የኮስት ሼሪንግ ብር። እርሷን ለሳቸው እየከፈልኩኝ አንድ ዓመት ደግሞ ሰዓታት ተማርኩኝ። ደግሞ ሰዓታትና ቅዳሴ ከታች የቦር እየከፈልኩ ማለት ነው እና በጣም ራብ ይርበኝ ነበር። በነገራችን ላይ ይርበኛል፣ ምንም ጥያቄ የለው። ግን ዓላማ ስላለኝ ዓላማዬን ለማሳካት ስለሆነ ሌት ተቀን እንደዚህ እደክማለሁ። አገልግሎት ግን
በየትኛውም ጊዜና ሰዓት እንደውም ብዙ ወንድሞች የሚጎዱት ከአብነት ትምህርት ወደ ስራ አስፈጻሚነት ሲመጡ ሙሉ በሙሉ አብነቱን ያቆሙታል። እኔ 2ኛ ዓመት ላይ የግቢ ጉባኤው የ3ኛ ዓመት ማለት ነው የህንፃ አሰሪ ኮሚቴ ሰብሳቢ ነበርኩኝ። ግን ያም ሆኖ ግን ቅኔም ይሁን ሰዓታቴም ይሁን የምማራቸው ትምህርቶች አንድም አይቋርጥብኝ ነበር እና አገልግሎትን በትክክል ለእግዚአብሔር ብለን ይገርማችሁ በራሴ በር እንኳን ሳይቀር መጻሕፍትን እያመጣው እንደዛ እየሰራው ለግቢ ጉባኤው አገልግሎት ስልክ መደወል ከሆነ መደወል ካስፈለገኝ 5 ሳንቲም ከዛች አይሆንም፣ አይታሰብም። እና በጣም በንጽህና እናገለግል ነበር። ያን ጊዜ የነበረው አገልግሎት ልዩ ነበር። የግቢ ጉባኤ አገልግሎት የእንታ ላይ ይኩን መምህር ላይ ይኩን ብርሃኑ አስታውሳቸዋለሁ። አንድ ጊዜ እንደ አይነት ጉባኤ ተዘጋጅቶ መጥቶ ከግቢው ሳትወጡ ምን አለ ሁላችሁም ብትሞቱ አሉ። ይገርም ማለት ነው። ከዛ በኋላ ተማሪው ድንግጥ አለ። ስለምትሰርቁ እኮ ነው አሉ። ይገርም ማለት ስለምትሰርቁ እኮ ነው አሉ። የግቢ ጉባኤ አገልግሎት በጣም ንጽህና የተሞላበት ነው። ተንኮል የለበትም፣ ክፋት የለበትም። ስለዚህ ከዚህ አንፃር በንጽህና ሆነን ካገለገልን ያ አገልግሎት ደግሞ ተከትሎን ይሄዳል። ተከትሎ ስለሚሄደው ሌላ ጉዳይ ራሱን ችሎ ጥያቄ ሲኖረው በኋላ እመጣላችኋለሁ። ድሮ ግን በንጽህና በሚገባ ጊዜያችን ተጠቅመን ግቢ ጉባኤውን እንዲህ እናገለግል ነበር። እናንተም እንዲሁ አገልግሉ ነው። እሺ፣ ቃሎት ያሰማልን። ቀጣይ የሚሆነው ጥያቄያችን ለመምህራችን ነው። ለአገልግሎት ስንነሳ የሚገጥሙ መሰናክሎች አሉ እና እነዚያን መሰናክሎች ወይንም እንቅፋቶች እንዴት አድርገን እንለፋቸው፣ እናንተስ እንዴት አለፋችኋቸው የሚል ይሆናል። መሰናክሎች እንዴት እንለፋቸው ለአገልግሎት ስንነሳ? ለአገልግሎት ስንነሳ በመካከል ብዙ መሰናክሎች ይኖራሉ። መሰናክሎቹ ግን አብዛኛዎቹ የሚመጡት ከውስጥም ይመጣሉ መነጫሉ፣ ከውጭም ይመነጫሉ። ግን ከውስጥ የሚመነጨው ኃይል ጠንካራ ከሆነ ከውጭ የሚመጣውን ይመክተዋል። ያ ማለት ከውስጥ የሚመነጨው ማለት የምናገለግለው ለምን እንደሆነ ለማን እንደሆነ ካመን ከውጭ የሚመጣውን ኃይል እንቋቋመዋለን። ለምሳሌ በአገልግሎት መካከል አለመግባባት ይፈጠራሉ። ምንም ጥያቄ የለም። አለመደማማት ይፈጠራሉ። አንዱ የሌላኛውን አገልግሎት ዝቅ አድርጎ ማየት፣ መንቀፍ ሱች አይደለም። ባልሰራው፣ ባላሰበው፣ ባላደረገው ነገርም ቢሆን አድርጋል ተብሎ መከሰስ፣ መነቀፍ፣ መናወርም ሊኖር ይችላል። ግን ከውስጥ የሚመነጨው ኃይል መንፈሳዊ ከሆነ ያ ማለት የማገለግለው ለማን ነው፣ አገልግዬ የማገኘው ምንድን ነው የሚለውን ግን በትክክል ከተረዳን ከውጭ የመጣውን ሁሉ እንመክተዋለን፣ እንቋቋመዋለን። ሊቁ አባ ሕርያቆስ ስለ አገልግሎት ማንን እንደምናገለግል ሲናገር ቅዳሴ ማርያም የመጨረሻውን አንቀጽ ሲያነሳ ዘንተ ቅዳሴ ዘይቄድስ ካህን አኮ ማርያም ዘይቄድስ አላ ውእቱ ይትቄደስ ወእለ ሰምዕዎ ኩሎም ይትቄደሱ እስመ እግዝእትነ ማርያም ቅድስት ይእቲ ይላታል። እመቤታችንን አገለግላለሁ የሚል ሰው ቢኖር፣ ቀድሳለሁ የሚል ካህን ቢኖር እመቤታችን የቀደሰ አይምሰለው። ቀደስክ አይበል፣ አገለገልኩ አይበል። ራሱን አገለገል፣ ራሱን ቀደሰ እንጂ። ለምን? እመቤታችንስ ምንጊዜም ቅድስት ናት፣ ንጽሕት ናት ይላል። ስለዚህ ሰው ምንጊዜም የሚያገለግለው ራሱን ነው። አገልግሎቱን ቢያቆመው እግዚአብሔር የሚጎዳ ይመስለዋል፣ ግን አይጎዳም። አገልጋይ ካለ ተገልጋይ ምንጊዜም ቢሆን ይጎዳል። እረኛ እረኝነቱን ሲያቆም በጎቹ ሊበሉበት ይችላሉ፣ ባለቤቱ ይጎዳል። ክርስቶስ ግን እኛ አገልግሎቱን ብናቆመው የምንጎዳው የምንከስረው እኛ እንጂ እሱ አይደለም። ከዚህ አንጻር የግድ የምናገለግለው ማንም እንደሆነ በትክክል አምነን የምናገለግል ከሆነ የትኛውን ፈተና ይመጣ ምን ወደኋላ የምንልበት መንገድ የለም። አንዳንድ ጊዜ አሁን አንድ ሰው ብናገለግል መስሎን ለምሳሌ ትምህርት ክፍል ኃላፊ ሊሆን ይችላል። ኃላፊው ከታች ያሉትን በተዋረድ ያሉትን አገልጋዮች በሆነ ነገር ቢነቅፋቸው እነሱ ማተው ብለው ሊሄዱ ይችላል። ያ ማለት የሚያገለግሉት ያንን ሰው ነው ማለት ነው። እግዚአብሔርን ከሆነ ግን በየትኛውም ጊዜ እና ሰዓት ምን አይደለም ማለት ነው፣ መከራውን የምንሰቀቅ አይደለም። በዚያ ላይ ክርስትና የምን ሕይወት ስለሆነ የምን ሕይወት ነው? የመከራ ሕይወት ነው። ስለ ጌታችን እኮ ሲናገር በዕለተ ሐሙስ ሥጋውና ደሙ ቀምሶ አቀመሳቸው ይላል አይደለ? ቀምሶ ያቀመሳቸው እኮ ሥጋውና ደሙ አይደለም እኮ መከራውንም ቀምሶ ነው ያቀመሳቸው። ወዘልፈ ንጸውር ሞቶ ለክርስቶስ ብሎ ቅዱስ ጳውሎስም
ዘልፈ በስጋነ የክርስቶስን መከራ በስጋችን ሁልጊዜ እንካፈላለን እንሸከማለን የሚለው መከራውን ነው። የግድ አገልግሎት ነው። አገልግሎት መከራ ያለበት ነው። ቤታችንም ዛሬ ተወለደች ስንል እኮ በመከራ እኮ ነው። ቤት የማይገኝለትን አምላክ መኖሪያ የማይገኝለትን አምላክ ወልዳለች። ስለወለደች መገኛ ቦታ የማይገኝለትን የምትወልድ ስለሆነች እሷም ስትወለድ ቦታ አልተገኝላትም። በመከራ ነው። እሷም መከራን ቀምሳለች፣ እኛም እንድንቀምሳለን። ስለዚህ በአገልግሎታችን ውስጥ መከራ እንዳለበት ድካም እንዳለበት አምነን የምናገለግል የምንሰማራ ከሆነ የትኛውም አይነት የአገልግሎት እንቅፋት ቢገጥመን ዓላማችን የግድ ወደኋላ ስለማያስለን ዓላማችን እያየን እንጓዛለን እና ትልቁ ነገር ዓላማችን አስቦ የምናገለግለው ማንን አስቦ እንደሆነ አስቦ መጓዝ ነውና እንደዚህ ከሆነ የግድ ለአገልግሎታችን ውጤታማ እንሆናለን። እሺ ቃልዎት ያሰማልን ለመምህራችን። እሺ መልካም። ቀጣይ ጥያቄ የሚሆነው እናታችን ነው። የዶርም በግቢ ውስጥ ማለት ነው ሕይወታችሁና ክርስትናችሁን እንዴት ታስኬዱ ነበር? በዶርም በግቢ ቆይታችሁ በነበራችሁ እንግዲህ ዶርም ላይ ያለው ሕይወትና ክርስትናችሁ እንዴት አብሮ ይሄድ ነበር? ለእኛስ ምን ትመክሩናላችሁ? ያው እንግዲህ ጥያቄው የግቢ ህይወት ሆነን ለመናገር ብዙ ፈተናዎችም አሉት፣ ብዙ ስኬትም አሉበት። ምንድነው የሚባለው? ግቢ ጉባኤ ወይም ደግሞ ግቢ ለሚያውቀው ገዳም ነው፣ ለማያውቀው ምንድነው የሚባለው? ሲኦል ነው ገደል ነው ይላሉ። እንግዲህ ከተጠቀማችሁበት ሁሉም በጥበብ ካለፋችሁበት ስኬት ትደርሳላችሁ። ያው እኛው ደግሞ ደክመን ከወደቅን ደግሞ ያው ልንወርቅ እንችላለን ማለት ነው። እንደ አጠቃላይ የኔን ተሞክሮ እንግዲህ ያለፍኩበትን ስነግራችሁ በግቢ ውስጥ አጠቃላይ እንደ ግቢ እንደ ዩኒቨርሲቲ ሲኖር ብዙ ፈተናዎችን ለመናገር አሳልፌያለሁ። አንዳንዴ የተሻለ ተማሪ ሆኖ መገኘትም ሰነፍ መሆንም ዕዳ ነው አይደል? ይከብዳል። ጎበዝም ስትሆኑ ፈተናዎች በዛ ልክ በቃ ይመጣሉ። ስትሰንፉም ደግሞ የውጤት ድክመት አለ፣ መውደቅ አለ፣ ብዙ ነገሮች ፈተናዎች አሉና ዝሮ እግዚአብሔር ይመስገን እግዚአብሔር ቸር ሆኖ ሁሉንም በጥበብም ከሰዎች ጋርም እየተፈታ ለዚህ ደርሰናል። እንደው አንድ እንደው ቀላል ከዶርም ራሱ የገጠመኝ በነግራችሁ ቅድም ጓደኛ መረጡ እያቸዋለሁ አይደል? አሁን ዶርም ላይ ለስንት ነው የምትመደቡ? 8 ነው አይደል? አዎ በእኛ ጊዜም 2006 7 8 ነው የነበርነውና ከ8 ውስጥ 4ቱ ጨፋሪ 4ቱ ደግሞ ወደ ቤተ እግዚአብሔርም ያው የተሻለ የሚባል አይነት ህይወት ያለን ነበርና በጣም ቻሌንጂንግ ነበር የእውነት ለመናገር ማለት ነው። ተደና ቦታ ለመድረስ ከተሻለ ነገር ለመድረስ ስትሉ ቤት ለቃችሁ ትወጣላችሁ። አንዳንዴ ቴንሽን ቦክስ ይሰራል፣ ጫት መቃም አለ፣ ምን ማድረግ አለ፣ ብዙ ነገር ነው ጉዱ ታውቁት ይሆናል። ስለዚህ እነዚህ ነገሮች ምንድነው እያደረግን ስናልፍ የነበረኛ ቲም ነበር እንዳልኳቸው አራታችን የብቻ ነው የነበረውና በጣም አስቸጋሪ ነበር፣ በጣም ማለት ነው። ማንበብ እንኳን አንችልም ዶርም ውስጥ። ስለዚህ ምን እንደምናደርገው የተሻሉ ጓደኞች ካሉን ሂደን እዛ ሄደን እናድራለን። አይዛብ ደግሞ እራት ልንበላ ብቻ ነው ዶርም የምንገባው። ከበላን በኋላ ግቢ መጣንም ቤተክርስቲያንም ሄድንም እንወጣለን፣ ወይ ላይብራሪ ውስጥ ነው የምንኖረው ማለት ነው። ስለዚህ ምንድነው ብዙ ፈተናዎች አሉ። እነዛን ግን ምንድነው እግዚአብሔር ይመስገን ከፊት ደግሞ ሰው አያሳጣም እግዚአብሔርና ታላላቅ ወንድሞቻችን ነበሩ። ከዛም ውስጥ የሚታመሙም ነበሩ፣ መንፈስ የሚጥላቸው እንደነዚህ አይነት ብዙ ቻሌንጆች ነበሩና ኢቭን በእናንተ ላይ ምንም ሳይኖርባችሁ እከሌ ነው እንዲያደርግ ልትባሉ ትችላላችሁ። ያ መንፈስ ተነስቶ ማለት ነው፣ ምንም ብድግ ብሎ ማለት ነው። እንዲህ አይነት ፈተናዎች ገጥመው የሚሉ ያውቃሉና በአጋጣሚ በውጤት ተከታታይ ነበርና በውጤት ተከታታይነታችን ጓደኛዬ ትታመማል ሳንድ ዶርምን እንግዲህ እየቆየ እግዚአብሔር ሁሉ ሲገልጠው ጥሩ ነው። መጀመሪያ ግን የሆነ ለመናገር እኔ በራሴን ህይወት ማጥፋት ሁሉ ፈልግ ነበረ በዛ ሰዓት ምንም በማላውቅ እንዲህ አይነት ነገር ፈተና ሲመጣብኝ ማለት ነው።
እሷ ናት እንዲያሳበደች ቤተሰቦቿ ሲመጣ ግን ትሬት የምናደርጋት እኛ ነው። 2 ጓደኞች ብቻ ከዛ ውስጥ 2 ጓደኞቿ ከ4ቱ 2ቶችን ነው የምንቀርበን ለእሷ ህይወት ያለን ብንል በሰዓቱ ማለት ነው። ከዛ ውጭ ደግሞ ካህናት ነበሩ፣ ዲያቆናት ነበሩ። እግዚአብሔር ይመስገን ግቢ ጉባኤ ብዙ አወጣለን። እንደዛ የሆነ ብዙ ፈተናዎችን አለ። ለምን ቤተሰቦቿ መጥተው እንኳን ታማ ተቀብላ ሲቀበሏት እነሱ ነው እንደዚህ ያደረጉ ነበር የምትለውና ግን እግዚአብሔር ይመስገን እየቆየ ሳይካትሪም ገባች ምናለች ምናምን ብዙ ቻሌንጆች ነበሩ። ሳይካትሪም ገብታ እንጠይቃት ነበር። እዚህና ትከሌና እነዚህ ናቸው እንዲያደርጉኝ ከዛ መምህሩን መቅባት እንደዚህ አይነት ነገሮች ሁሉ አሉና ምን ልላችሁ ፈልጌ ማውራት ፈልጌ አይደለም፣ ግን ይብን ለህይወታችሁ ሪስክ የሆነ አጣብቃችሁ መገደል እስኪመጣ ድረስ ሁሉ ሊመጣባችሁ ይችላል። ይሄ ደግሞ ወይ ሞካሪ በመሆናችሁ ነው ወይ የተሻሉ ናችሁ በምትገኙት ደረጃ ራሱ ሊሆን ይችላልና አጠቃላይ ብዙ ቻሌንጆች አሉ። ይህ ብቻ አይደለም፣ በጣም ብዙ ነገሮችን አሳልፌያለሁ እውነት ለመናገር ግን እግዚአብሔር ይመስገን ታላላቅ እህቶቻችን ነበሩ። እናወያያለን፣ እንጠይቃለን። ከበደን እንዴት እናደርግ እንላቸዋለን። አይ ይሄንማ እንዲህ እናደርግ እናደርግ ግቢ ጉባኤ አመጣው ይመክሩናል፣ ይቆጥናል። እንዴት እንደዚህ ይሆናል? ያው ብዙ ነገሮችን እንዲያያልን አልፈናል፣ እግዚአብሔር ይመስገን። ዙሮ ግን ፈተናዎችን በአጠቃላይ ይገጥማቸዋል። ምንም አይገጥምም አይባልም። በተለይ ደግሞ ወደ ቤተ እግዚአብሔር ቀረብ ስትሉ ይበዛል፣ እየጨመረ ይሄዳል ፈተናውና ያን ለማለፍ ደግሞ የተሻለ ብርቱና ጠንካራ መሆን አለባችሁ። ሁልጊዜ ወደ እግዚአብሔር የምትቀርቡ ከሆነ ፈተናዎችም ይጨምራሉ፣ ግን ብለው ደግሞ ታሸንፏቸዋላችሁ። የወደ ኋላ እየቀሩ እናንተ ከፍ እያላችሁ እያለፋችሁ መጨረሻ ላይ ሁሉም ድል ሆኖ ለታሪክ ትቆጥሩታላችሁ ማለት ነው። ስለዚህ ባላችሁ በአካዳሚክሱም በመንፈሳዊም በተሻለ መጠን ፈተናዎች አሉ። ግን የእነዛን ፈተናዎች ጥሩ ጓደኛ በማመቻቸት ታላላቆቻችሁ የቀደሙትን በመጠየቅ እንዲሁም ደግሞ ራሳችሁ ደግሞ ነገሮችን ቀስ ብላችሁ ረጋ ብላችሁ በማዳመጥ ነገሮችን ማለፍ መሞከር ግድ ይላልና እኔ በራሴ በህይወቴ ብዙ ፈተናዎችን ደርሰውብኛል። ብዙ ነገሮችን ማለፍ ያለውና እናንተም በተቻለ መጠን በፍቅር ለመኖር ሞክሩ። እርስ በርሳችሁ ተዋለዱ፣ ተባበሩ፣ ተጋገዙ። ከዛ ውጭ ግን ዓላማችን ካወቅነው የአገልግሎት እንትናችን ካወቅነው መጨረሻችን ካወቅነው ችግሩም እንደ ችግር ላንቆጥረው እንችላለን። እየበሰልን እያደገ ስንሄድ ከእግዚአብሔር እየቀረብን ስንሄድ ነገሮች እንደቀላል እየቆጠርናቸው እንሄድ እንችላለንና ብዙ ፈተናዎችን አልፈን ከዚህ እግዚአብሔር ይመስገን አሁን እንግዲህ በማህበሩ የማህበረ ቅዱሳን የአባላት ጉዳይ እንግዲህ ተጣሪ ነኝ። በዚሁ አጋጣሚ ከግቢ ስትወጡ እንግዲህ ወደኛ እንድትመጡ እዚህ የምትቀሩ ካላችሁ እንቀበላችኋለን። ዙሮ እግዚአብሔር ይመስገን ብዙ ነገሮችን አሳልፈን እዚህ ደርሰናል በሱ ቸርነትና ከሱ አትለዩ፣ አትራቁ። ከቤቱ ሁልጊዜም ተመላለሱ፣ ለዓላማችሁ ጽኑ። ሁሉም ችግሩ ምኑም ይቀላል ይቀንሳልና በዛ መልኩ እንድታደርጉ ነው አደራ ብለው አመሰግናለሁ። ቃልዎት ያሰማልን፣ ቃልዎት ያሰማልን፣ ቃልዎት ያሰማልን። እሺ ቀጣዩ ጥያቄያችን የሚሆነው ለመምህራችን ነው። በግቢ ቆይታችን ውስጥ ጾታዊ ፍቅርንና ጥናትን አብሮ ማስኬድ ይቻላል? ጾታዊ ፍቅርንና ጥናትን አብሮ ማስኬድ ይቻላል? እንደዚህ ውስጥ ደግሞ ከምርቃት በኋላ የተማሪ ህይወት ምን ይመስላል ስለምታውቁት ማለት ነው። እሺ እሺ ይሄ እንግዲህ አይምሯችሁን ወደዚህ ሸከፍ አድርጋችሁ የሚበላ ይደርሳችኋል። ይሄ በተለይ እንዳያልፋችሁ። በእርግጥ እያለፋችሁም አይደላችሁም፣ ተያይዛችሁትም ሊሆን ይችላል። በግቢ ውስጥ የዲፓርትመንትን አጠቃላይ ኮርሱን ነው አይደል? ትምህርታችንን ከጾታዊ ፍቅር ጋር እንዴት ማስኬድ እንችላለን መሰለኝ ጥያቄው። ከምርቃን በኋላ ስሚል ነው። እንግዲህ እንደምታውቁት በግቢ ውስጥ የፍቅር ህይወት ማሳለፍ ይገባል አይገባም፣ ይቻላል አይቻልም፣ አድርገውስ በዚያ መስመር አልፈውስ ውጤታማ መሆን ይቻላል አይቻልም። ምናልባት በዚያ ውስጥ አልፈው ውጤታማ የሆኑ ያልሆኑ ያሳለፉ ሰዎች ካሉ
የበለጠ ውጤታማነቱን እነሱ ይናገሩ ይሻላል። በግቢ ውስጥ ባለው በሰዓት እኔ በራሴ እንዲህ አይነት ህይወት አይደለም ቀርቶ እንዴ ማሳለፍ ሐሳቡም አልነበረኝም፣ ሰዓትም የለኝም። ዝሮ ግን ማሳለፍ ይቻላል ወይ እንዲህ አይነት ህይወት ለሚለው ማሳለፍ ይቻላል። ማሳለፍስ የሚቻል ከሆነ እንዴት አድርጎ ውጤታማ አድርጎ ማለፍ ይቻላል ነው ጉዳዮች። እነዚህ ጉዳዮች ናቸው። በነገራችን ላይ እየሰማችሁ ነው? ይሰማችኋል? በደንብ ስሙ። በግቢ ውስጥ ያላችሁ የእጮኝነት ህይወት መጀመር ይቻላል ወይ? አማን በአማን ይቻላል። እንደው አንድ ነገር ልንገራችሁ፣ አይደለም በዚህ እድሜያችሁ በ20 ዓመት በ25 ዓመት ይቅርና እንዴ የቤተክርስቲያናችን አስተምሮ ምን እንደሚል ታውቃላችሁ? የእጮኝነት ጊዜ በፍትሐ ነገሥት አንቀጽ 24 ላይ ከ7 ዓመት ጀምሮ ይፈቀዳል። ከስንት ዓመት? ከ7 ዓመት። የሚገርም እኮ ነው። ቤተክርስቲያን ለሁሉም ነገር ስርዓት አላት። ለአንድ ህፃን ፍትሐ ነገሥት በነገራችን ላይ የውግዘት ቃል ያስቀምጣል። ሁላችሁም አይምሯችሁ ላይ የሚንጠለጠል አንድ ጥያቄ አለ። እግረ መንገዱን መልስላችኋለሁ። በህፃንነታቸው በአንቀልባ የተጋቡ ሰዎች ተክሊል፣ ዲቁና ምናምን በጣም ብዙዎቻችን ምናምን ጥያቄ ነው በየጊዜ ፍትሐ ነገሥት ምን እንደሚል ልንገራችሁ። ከ7 ዓመት አስቀድሞ ለአንዱስ እንኳ ማጨት ፈጽሞ እንደማይገባ ደምድሞ ያስቀምጣል። ምን ማድረግ ነው ያልኳችሁ? ማጨት። አስቡት። አይደለም ጋብቻን ይቅርና ምን እንኳን የተከለከለ ነው። ከ7 ዓመት በፊት መተጫጨት እንኳን አይቻልም ከ7 ዓመት በፊት። ስለዚህ መተጫጨትን እንኳን የማይፈቀድ ሆኖ ከዚህ ሁሉ አልፎ ጭራሹን ተድራቸዋል ስንባል ምን ያክል ቃቃ ጫወታ እንደሆነ አስቡት። ለእናንተ መልሱ ቀላል ነው የሚሆነው። ታዲያ ቤተክርስቲያናችን ከ7 ዓመት ጀምሮ መተጫጨትን የምትፈቅድ ከሆነ በግቢ ጉባኤ ደረጃ ያሉ ወንድሞች 20 ዓመት፣ 22 ዓመት፣ 25 ዓመት ከዚህ ደረጃ ላይ ደርሰው ባለበት ሰዓት ቢተጫጩ ምንም ችግር የለውም፣ ነውር የለውም። ግን ችግሩ ግን ምንድን ነው? ቢተጫጩ የሚለውን ላምጣላችሁ። ችግሩ የቀረቤታቸው ጉዳይ ነው። አቀራረባቸው፣ የሚሄዱበት አካሄድ፣ አቅጣጫቸው ግን መስመር የሳተ ከሆነ አደገኛ ነው የሚሆነው። ታውቃላችሁ፣ ለምሳሌ በግቢ ውስጥ በትክክል የእጮኝነት ህይወቱ ሊያሳልፍ የፈለገው ነገ ከነገ ወዲያ ተመርቀው ከወጡ በኋላ ለሚኖራቸው ዘላለማዊ ህይወት ወይም ደግሞ በትዳር ታትመው ለሚኖሩበት ህይወት የታለመ የእጮኝነት ህይወት ከሆነ ምንም አይነት ፈተና አይገጥመው። ነገር ግን ጉዳዩ ያንን ነገር የፈለገው አካል ያ አካል ለጊዜውና በጊዜው ግቢ ውስጥ አንዳንድ ሰዎች ከቤተክርስቲያን ያፈነገጡ ሰዎች እንደሚያደርጉት አካሄድ ለማድረግ ፈልጎ ከሆነ ግን ነገሮች ሁሉ ወዲያውኑ ይበላሻሉ። ስለዚህ የእጮኝነታችንን ህይወት የምናበላሸው እኛ ነን፣ የምናቀናውም እኛ ነን። የሰመረ የተስተካከለ የእጮኝነት ህይወት እንዲኖረን ግን በዋናነት ምናልባት አሁን ላይ ከመስተንግዶም አንጻር አይምሯችሁም እንዳይበተን ሰፊ ጊዜ ቢኖር ቢያዝ በዚህ ዙሪያ በደንብ እናወራለን። ምንም ይሁን ምን ግን በግቢ ውስጥ መንፈሳዊ ህይወታችሁን እንደያዛችሁ በአገልግሎት ውስጥ ናችሁ፣ በትምህርት ውስጥ ናችሁ፣ የእጮኝነት ህይወትን በተሳካ ሁኔታ ማስኬድ ትችላላችሁ። በተሳካ ሁኔታ አይደለም ቀርቶ ተውትና ሴቶቹ የእናንተ ቤት ሌላ ሆኖ ወንዶቹም የእናንተ ቤት ሌላ ሆኖ ይቅርና ዓላማ ላለው ሰው እግዚአብሔርን ገንዘብ ላደረገ ሰው እግዚአብሔር ለሚያስብ ሰው ከአንድ ቤት እንኳን ተቀምጦ የእጮኝነትን ጊዜ ማሳለፍ ይቻላል። ለምሳሌ አድርገውታል፣ የኖሩበታል። ለምሳሌ ብትሉ የእናንተ 4 ዓመት ነው የምትሆነው፣ 7 ዓመት ያሳለፋለ። 7 ዓመት አይደለም 14 ዓመት ያሳለፈ ሰው አለ። ስንት ዓመት አልኳችሁ? ለዚያውም የት ላይ ሆኖ? አንድ ቤት ላይ ሆኖ። ማን? መጽሐፍ ቅዱስ ላይ አለ። ኦሪት ዘፍጥረት ምዕራፍ 29 ላይ ብትመለከቱ የያዕቆብንና የራሔልን ታሪክ ታገኛላችሁ። ራሔልና ያዕቆብ
ከአንድ ቤት ነው የሚኖሩት። አስቡት፣ ከአንድ ቤት ስለሚኖሩ ያዕቆብ አጎት የራሔልን አባት የሚያገለግል አገልጋይ ነው፣ እያገለገለ ነው ያለ። እሷም አገልጋይ ናት፣ ራሔል በግ ጠባቂ ናት። ያዕቆብም በግ ጠባቂ ነው። ሁለቱም እያገለገሉ በግ እየጠበቁ ነው ያሉት። የማንም በጎች? የያዕቆብን በጎች እየጠበቁ በአንድ እያገለገሉ ነው፣ በአባታቸው ቤት እያገለገሉ ነው ያሉት። ታዲያ ወንድም ስለሆንክ አጎቱ ስለሆነ በነፃ ማገልገል ስለማይገባህ ስለዚህ ምን ልክፈልህና ታገለግለኝ ሲለው ራሔልን ስጠኝና ላገልግልህ አለው። እንደዚያ እስከሆነ ችግር የለውም ብሎ 7 ዓመት አገልግለኝና ልስጥህ አለው። ስንት ዓመት ነበር ያለው? 7 ዓመት ስጠኝና ላገልግልህ አለው። እሺ ብሎ ሰጠው። 7 ዓመት ደፋ ቀና ብሎ አገለገለ። የሚኖሩት ግን አንድ ቤት ነው የሚኖሩት። የሚኖሩት አብረው በግ እየጠበቁ ነው የሚኖሩት። እስኪ አስቡት እንዴ! በዱርም በቤትም አብረው ናቸው። 7 ዓመት ሲያገለግል ግን ያዕቆብ ራሔልን በግንኙነት በታሪክ አያውቃትም። አያችሁ፣ አያውቃትም ነበረ። ለምን? የሚያስበው ቃል ኪዳኑን ነው። ነገ እሱ እንደሆነች አምኖ ነው የሚያገለግለው። እንደዚያ እያገለገለ ኖረ። 7 ዓመት ይላል። እንደው መጽሐፍ ቅዱስ ምንድን ነው የሚለው? 7 ዓመት ይላል። እንደ 1 ዓመት ሆኖ አለፈለት ይላል። እኛ አሁን አስቡት፣ የእጮኝነት ጊዜ ብዙዎቻችሁ አሁን ትጀምራላችሁ። ልትመረቁ 1 ዓመት ሲቀራችሁ ትጠያየቁና ጓደኝነት መሰርታላችሁ። የቀራችሁ 1 ዓመት ነው። ግን 1 ዓመት እንኳን መታገስ አቅቷችሁ ጉዟችሁን ታበላሹታላችሁ። በመካከል አያችሁ፣ ታበላሹታላችሁ። በነገራችን ላይ እህቶቼ፣ በዚህ ነገር አንድ ነገር ልበላችሁ። አሁን እህቶቻችን ከዚህ በኋላ አንዲት እህት አንድ እጮኛ አንድ ጓደኛ ይዛ የእጮኝነት ጊዜ ጥቂት ካሳለፉ በኋላ በመካከል ለግንኙነት ከደረሱ ወይም ለዚያ ነገር አብረው ለመተኛት ከበቁ አትጠራጠሩ፣ ጓደኝነታቸው ይቆማል። ለምን? ከዛ በኋላ የሚጠብቁት ነገር የለማ፣ የሚያጓጓ ነገርም የለማ። ልብ አድርጉት፣ ታውቁታላችሁ። ስለዚህ ከዚህ አንጻር የግድ በዚህ አይነት ህይወት ስትኖሩ እንደ ያዕቆብ እግዚአብሔርን አስባችሁ የገባችሁትን ቃል ኪዳን አስባችሁ በንጽህና የምትጓዙ ከሆነ ዓመቱ አይደለም 1 ዓመቱ ነው ይቅርና 7 ዓመት እንኳን ሳይቀር የሚከብድ አይደለም። ያዕቆብ ይህን አድርጎታል። ከዚህ በኋላ እንኳን ራሔልን ሳይሰጥ ሌያን የሚሰጠው ዳግመኛ 7 ዓመት ላገልግልና ስጠኝ አለ። እሻለው። አሁንም እሷን ለማግኘት ዳግመኛ 7 ዓመት ተገዝቶ በ14ኛ ዓመቷ ነው ማንን ያገኘው? ራሔልን ያገኛት። ስለዚህ 14 ዓመት ግን ከአንድ ቤት እየኖሩ በፍጹም በግንኙነት አያውቃትም። አያችሁ፣ እንደዚያም ስለሆነ ነው ይጓጓላት የነበረ። የተሳካ የእጮኝነት ህይወትን ከራሔል ጋር ያሳለፈው ንጽህናውን ጠብቆ ይጓዝ ስለነበር። ስለዚህ ንጽህናችሁን ጠብቃችሁ የምትጓዙ ከሆነ በተለይ ደግሞ ቶቼ የእጮኝነት ህይወት ውስጥ ስትገቡ የምትገናኙባቸው ቦታዎች ለአደጋ የማያጋልጡ መሆን አለባቸው። ለምንድን ያልኳችሁ? ለምን ለአደጋ የማያጋልጡ መሆን አለባቸው? ለምሳሌ በሌሊት 10 ሰዓት ላይ ወይም 11 ሰዓት ተነስቶ ቤተክርስቲያን እንሂድ ምናምን ብሎ በጨለማ ቢወጡ ለአደጋ ላይ ሊዳርግ ይችላል። በእርግጥ ይሄስ ጥሩ ነው ዘመኑ። እንኳን 10 ሰዓት የሚወጣበት እንኳን በጓደኝነት ህይወት ቀርቶ ዛሬ ታውቃላችሁ እስከ 6 ሰዓት ድረስ እየፈከረ የሚያመሻው ሁሉ ሳይወድ በግዱ ስንት ሰዓት ይሸከማል? በቃ ይሸከማል ሰዓቱ እና ሌሊትም አይቻልም። ከ12 ሰዓት ውጭ መንቀሳቀስ ስለማይቻል ያ ሊያስገድዳችሁ ይችል ይሆናል። ግን ከዚህም ውጭ ደግሞ ለአደጋ የሚዳርጉ ቦታዎች ይኖራሉ። በሆቴልም ይሁን በተለያዩ ቦታዎች ለአደጋ ስውር የሆኑ ቦታዎች የሚያጋልጡ ይኖራሉና የምንገናኝባቸው መንገዶች የተመጠኑ መሆን አለባቸው። እንደው በስፋት ግድ የለም ቦታ ጊዜ ይዛችሁ በዚህ ጉዳይ በሰፊው ልናወራበት ይቻላል። ምናልባት አሁን መረባበሹ ምንም ድምፁ ስላለና ስለዚህ ውጤታማ ሆኖ ማስኬድ ይቻላል። ግን ብዙዎቻችን ግን የሚበላሽብን ግን አንድ ጉዳይ አለ። ሁላችንም ያሰብነው ነገር በጠበቅነው መልኩ አይሄድም። የምናበላሸው ግን እኛ ነን። እንዴት እናበላሸዋለን? አካሄዶቻችን ሁሉ ለእግዚአብሔር ሰጥተን ሳይሆን በራሳችን ጉዞ ብቻ ስለምናደርጋቸው። ስለዚህ በሰፊው ጊዜ ያዙልኝና ሌላ ጊዜ እናወራለን። ቃለ ሕይወት ያሰማልን፣ ቃለ ሕይወት ያሰማልን። ያው ይሄ ጉዳይ እህቶችንም ስለሚመለከት እናታችንም ደግሞ ተጨማሪ የተወሰነ ነገር ብቻ ይሁን።
እንደምን ቆያችሁ? ትንሽ ድምፅ አለ መሰለኝ። አፋችን ብቻ ቢሰራ ድምፅ መቀነስ ይቻላል፣ ጥርስ ብቻ መንቀሳቀስ ይቻላል እና ድምፃችን ቀንሰን ብንደማመጥ ጥሩ ነው እላለሁ። እንግዲህ መምህራችን እንደ መጽሐፉ ብሂል እንዳጠቃላይ ተናግረዋል፣ ነግረውናል። እኔ ግን እንደ ራሴ ተሞክሮ ነው የምነግራችሁ። የመጽሐፉን እኔም አክሴፕት አደርገዋለሁ። ኦልሬዲ የተጻፈ ያለ ነገር ነው፣ እውነት ነው። ግን እኛ ጠንካራ ነን ወይ? ምን ያህሉ ነን? የእነ ያዕቆብንም መምህራት ሲነግሩ የነበር ታሪክ በሙሉ ማድረግ ምንችለው፣ መታገስ ምንችለው ምን ያህል አቅም አለን? how we are matured የሚለውን በደንብ እንድታሰምሩበት እፈልጋለሁ። ስለዚህ ህይወት ከምርቃት በኋላ በጣም የተሻለ ነው። ስለዚህ እጮኝነቱን እንግዲህ መምህራችን ባሉት መልኩ ጠንካራ ከሆናችሁ ተጠባብቃችሁ መቆየት ትችሉ ይሆናል። እንደኔ ግን እዚህ ላይ የምትመሰርቱት እጮኝነት ሆነ የፍቅረኛ ጊዜ ብዙ ኋላ ዋጋ ሊያስከፍላችሁ ይችላል ብዬ አስባለሁ። ስትወጡ ሌላ ቦታ ነው የምትኖሩት። ኤንቫይሮንመንታል ፕሮብሌም ሊገጥማችሁ ይችላል። ከዛ ተጨማሪ ደግሞ ዓላማችሁን አውቃችሁ ለዓላማ ጸንታችሁ ካልጀመራችሁት በስተቀር በኋላ ብዙ ፌለሪቲ ሊኖረው ስለሚችል ወጣችሁ የምታገኙት በጣም ሰፊና ሰፊ እድል ስላለ ይሄን ብታቆዩት ከምርቃት በኋላ ሁሉም ሜዳው ሰፊ እናንተ ሁሉም የእናንተ ነው። የእውነት ለመናገር እኔ እንደኔ ሆኖ አልላችሁም። በርግጥ እኔ ዘንድሮ ነው ያገባሁት ለመናገር ብዙ ዓመት በኋላ ነው። ግን ከወጣችሁ ከምርቃት ጊዜ በኋላ መጋባት ትችላላችሁ። እግዚአብሔር ፈቀደላችሁ፣ ፈቃደ እግዚአብሔር ጠይቃችሁ የሚሆናችሁ እሱ ይሰጣችኋል። አትቸኩሉበት። የመጣችሁበት ዓላማ ከዚህ አንድ ለሰማያዊ ክብር የሚያበቃችሁ በዚህ ቦታ ልታሳልፉ፣ ሁለተኛው ያው የመጣችሁበት የመጀመሪያው ለአካዳሚክስ ተብሎ ነው። ግን ይሄኛው ቢቀድም ደግሞ ይጠቅማል። ይሄኛውን ስናገኘው ያኛው ስለ ኢፌክቲቭ ስለምንሆን ማለት ነው። ስለዚህ ይሄኛውን አዋይታችሁ ከምርቃት በኋላ ብታደርጉትና ሁሉንም ነገር ያኔ ስለምታገኙት የሚሆናችሁንም የሚመቻችሁንም በስራ ላይ የምታገኙት ነው ለመናገር ማለት ነው። በዚህ በተማሪነት ስቴጅ ያለው እኔ ሆነ ለመናገር በተማሪነት ብዙ ሰው አስቸግሬያለሁ። በጣም ብዙ ሰው ማለት ነው። በፎቃ ዘዘቄ ለወርቅ ነው እስኪሉ ድረስ ማለት ነው ለመናገር መልኬ ምንም አይደለም። ግን እንግዲህ ብዙ ነገሮችን አሳልፌያለሁ። እንደ ሴትነቴ ግን በሰዓቱ የነበረኝ አቋም ትምህርትና ትምህርት ብቻ ነው። ከዛ እዚህ ያለው እንዳለ ሆኖ ማለት ነው የመንፈሳዊ። ስለዚህ አሁንም የመጣችበትን ዓላማ ስኬት ላይ አድርሱ። ይሄኛው ነገ ይደርሳል ነው ማለት የምፈልገው። ሰዓት ላለመውሰድ አመሰግናለሁ። እሺ መልካም። ለነበረን ቆይታ የአምላካችን እግዚአብሔር ስሙ የተመሰገነ ይሁን። የነበረን ጥያቄዎች በዚሁ ጨርሰናል። ለእንግዶቻችን እግዚአብሔር ይስጥልን፣ ቃል ያሰማልን። መጨረሻ ላይ ግን እንደው የሚያስተላልፉልን መልእክት ካለ ያስተላልፉልንና ጨርሰናል ማለት ነው። የመጨረሻ መልእክቴ ስለሆነ አፋችሁ ካልተዘጋ ነው የሚጮኸው ጥርሳችሁ ነው። ሁላችሁም አንዴ ዝም በሉ። ቢያንስ እንኳን እንደው እንዲህ አይነት የህይወት ተሞክሮ ልምድ ምናምን ነገር አላውቅም፣ የትም ቦታ ቀርቤም አላውቅም እና የመጀመሪያ ቢያንስ አንድ ቀን እንኳን ቀርቤ ማስተላለፍ ያለብኝን ነገር ሳላስተላለፍ እንዳልሄድ አንድ የመጨረሻ ጸጥ ብላችሁ አዳምጡ። እየሰማችሁ ነው? በጣም ጥሩ። የመጨረሻ ነው፣ ስሙኝ። ሁለት መልእክቶችን ልንገራችሁ። ምን ግቢ ላይ የምታገለግሉት አገልግሎት ነገ ጧት ከግቢ ወጥታችሁ ለሚኖራችሁ ህይወት መሰረት ነው። ሰምታችሁኛል? አሁን ላይ የምታገለግሉት በመንፈሳዊ ብቻ እንዳይመስላችሁ፣ በስጋዊ ለሚኖራችሁ ህይወት ትልቁን መሰረት ግቢ ላይ ይመጣል ትችላላችሁ። ለምሳሌ
አንድ የህይወት ተሞክሮ ልንገራችሁ። ቅድም ነግራችኋለሁ። እኔ ግቢ ላይ ባለሁበት ሰዓት ከራሴ ባለችው እንኳን አካውንት አውጥቼ መጽሐፍ እሸጥ ነበር ብያችኋለሁ አይደል? ብያችኋለሁ። ያንን ነፃ አገልግሎት ከቅንነት በራሴ ሳንቲም ቢሆን ለግቢ ጉባኤው ደፋ ቀና ብዬ አገለግል ነበር። የሚገርመው ከዚያ የወሰድኩትን ልምድና እስካሁን እስከ ስጋዬ የጠቀመኝን ያገኙትን ነገር ልንገራችሁ። መጽሐፍ ሳስመጣ አራዳ የማደርገው አንድ ጉዳይ ነበረኝ። ምን አይነት አድርግ ነበር መስላችሁ? ብሩ ሲያንሰኝ ለምሳሌ ግቢ ጉባኤው እንደ ዛሬው ያለ ሰፊ መርሃ ግብር ካለ መጽሐፍ እንደሚሸጥ ስለማውቅ የዱቤ አመጣለሁ፣ ብዙ መጽሐፍትን አመጣለሁ። ሳመጣ ግን በዚህ ቀን ብሩን አመጣለሁ ብዬ ነበር ማመጣው ቃል ገብቼ። ስለሚያውቁ ይሰጡኛል ነጋዴዎቹ። የሚገርማችሁ ያንን ቃል ገብቼ መጥቼ ሳይሸጥ ቢቀር ምን እንደማደርግ ታውቃላችሁ? ሳይሸጥ ቀርቷል ብዬ ስልክ አልደውልም። በአካል ሄጄ ሳይሸጥ ስለቀረ ሳይጣራ ስለቀረ አንድ ቀን ወይ ሁለት ቀን ስጡኝ፣ ወይም ኦዲት ስላልተደረገ አንድ ቀን እላቸዋለሁ። እንዴ ታዲያ ምን ችግር አለ? ኦዲት ከሆነ ለአንድ ቀን ለምን አታድርም ይሉኛል። ቃል ነው አላቸዋለሁ። ቃል ነው ለሰኞ ብዬ ስለነበረ ቃል ላለማጠፍ ብዬ ነው ብዬ ነግራቸው ነበረ። የሚገርመው ያንን ቃሌን ታማኝነት ብለው ይዘውት ከግቢ ስወጣ ያንን ልምድ እንደ ልምድ ተጠቅሜ የራሴን መጽሐፍ ቤት ከፈትኩኝ። የሚገርመው ማለት ነው። ብታምኑም ባታምኑም የጀመርኩት በ500 ብር ነው። ያው ማንም አያምንም። በ500 ብር ነው የጀመርኩት። 500 ብር ለመጽሐፍ እንዳይመስላችሁ የተጠቀምኳት። በ3ኛ ዓመት ደረጃ የግቢ ጉባኤ ህንጻ አሰሪ ስንሆን እኔ ሰብሳቢ ደግሞ አንድ ወንድሜ ደግሞ ምክትል ነበር። ሕዝቅኤል የሚባል ልጅ ነበረ። አሁን እሱ የባንክ ቤት ሰራተኛ ነው። እሱ አናጺ ነበረ። እሱ አናጺ ሆኖ 500 ብሯን የዕቃ መደርደሪያ ገዝቼ በ500 ብሯ ያችን ከሰራው በኋላ ግቢ ጉባኤ እያለው መጻሕፍትን እየሄድኩ የዱቤ ያመጣባቸው የነበሩት ነጋዴዎች በነፃ ሰጥተው ያለ 5 ሳንቲም ጀመርኩኝ። አየሁ። አይገርማችሁ? ያለ ምንም 5 ሳንቲም ማለት ነው። ሳንቲም ምንም አልነበረኝም። ስጀምር በነፃ ነው የጀመርኩት። እንደ በነፃ ያለ ምንም ሳንቲም የጀመርኳት ሱቅ አሁን ታውቋታላችሁ በእርግጠኝ ብዙዎቻችሁ። አበራ ጊዮርጊስ መግቢያ በሩ ላይ ያለው የዮሐንስ አፈወርቅ ንዋየ ቅድሳት መሸጫ የኔ ነው። አሁን ቢያንስ በሁለትና ዘው ላይ ነጥብ የሚያንቀሳቀስ ነው። ማከፋፈያ ነው። አያችሁ? አሁን በቢዝነሱ ማለት ችግር የለብኝም። አሁን አይቸግረኝም። ስለዚህ ይኸውላችሁ ግቢ ላይ ያላችሁ የምታገለግሉት አገልግሎት ነገ ለሚኖራችሁ ስጋዊም መንፈሳዊ ሕይወት መሰረት ስለሆነ ይህን አስራችሁ በቅንነት በንጽህና አገልግሉ። አንድ ሁለተኛው ግን አደራ እምላችሁ፣ ሁለተኛው ግን በግቢ ውስጥ ስትኖሩ በዲፓርትመንት የሚኖራችሁ አንድነት፣ ፍቅር፣ መረዳዳት ገደብ ያለው ሊሆን አይገባም። እኔ በእኛ ዲፓርትመንት በጣም ሁልጊዜ በወቅቱም የነበሩ ብዙ ወንድሞች በጣም ይቀኑበት የነበረውን ነገር ልንገራችሁ። አሁን ለማጋነንም አይደለም፣ የፊታችንም አለ ካሜራ አለ፣ ይቀርባል፣ ያውቁታል፣ ይሰሙታል። ወንድሞቻችን ብታምኑም ባታምኑም እየሰማችሁ ነው። ዲፓርትመንት ላይ በጣም ጠንካራ የሚባሉትን ወንድሞች 5-6 ወንድሞች እንደውም በእኛ ጊዜ ከእሑድ ውጭ ያሉትን እሑድ ምንጊዜም እዚህ ስለምናመሽ ስለማይመቸን ብለን ከእሑድ ውጭ ያሉትን ቀናት ለ6 ወንድሞች አንደኛውን ጠንካራ ልጅ ቅዳሜ፣ አንዱ ሰኞ፣ አንዱ ማክሰኞ ከፋፍለን በውጤታቸው ደከም የሚሉትን ወንድሞች ማለትና እህቶች ያስረዱ ነበረ። ከዲፓርትመንታችን ገና በመጀመሪያው ሴሚስተር ላይ ብቻ በደንብ ሳንዋሃድ የተባረሩብንና ወንድም ነበሩ እንጂ ከዚያ በኋላ ግን አንድም አልነበረም። እንደውም የማይሰራ ስራ ዘግናኝ ስራ ሰርተን እናውቃለን። ዘግናኝ የማይጠበቅ ስራ ዲፓርትመንት ሳይቀር ታሽጎ ክላስ ሙሉ በሙሉ ጥሎብን ያውቃል። ካለን አንድነት የተነሳ ምንጊዜም ጉዞ እናደርጋለን። በዲፓርትመንታችን እንጓዛለን። የዲፓርትመንት ጽዋ አለን። ፍቅራችን በጣም ልዩ ነበረ። ሁልጊዜ እንረዳዳለን። ውጤቱ ዝቅ ያለበት ወንድም የት ካለ ያንን የትና ወንድም እንዳይባረር በጣም እናግዝ ነበረ። እንደዚያ ከመሆኑ የተነሳ አስታውሳለሁ አንድ ወንድም 2ኛ ዓመት ላይ ገና ሂዶ ውጤቱ
ግንኙነቱ ሊበላሽበት ሆነ። የምናደርገው አስረዳ ነው። ግን አንዱ እንኳን ተስፋ ስለቆረጠ እንደሚጫር ነው የሚታሰበው። ያ ስለነበረ የማይሰራ ስራ ሰራን። ምን እንደሰራ ታውቃላችሁ? አንደኛው ወንድማችን አሁን ሌክቸር ነው። ከእናንተ ስታቲስቲክስ መኳንንት ታውቁት ይሆናል። መኳንንት ማለት ሌክቸር ነው። እሱ የዚያን ወንድም ውጤት ገብቶ ተፈተነ። ከተፈተነ በኋላ ግን እሱ ያደረገ ወጥቶ አመኛል ብሎ ሕክምና ሄደና የሕክምና ማስረጃ ይዞ ሳልፈተን ቀርቼ ብሎ በሌላ ቀን ተፈተነ። ያ ወንድም ተመረቀ። ይገርማል። አሁን ይሄን እንዲያርጉት ይገርኳቸው አይደለም እነግራችሁ፣ ግን ምን ያክል መተሳሰቡ ፍቅሩ እንደነበር እነግራችሁ ፈልጌ ነው። እስከዚህ ድረስ አንድ ነበረና ይሄ ብቻ እንዳይመስላችሁ። መምህር ይበልጣልን የምታውቁት ከሆነ መምህሮቹ ይቸገሩ ነበር። በተለይ በእኛ ዲፓርትመንት በጣም ይቸገሩ ነበር። እኛ የነበርንበት ሰዓት የሚቸገሩትን ልንገራችሁ። አሳይመንት ሲሰጡ የሚለያየው የእጁ ጽሑፍ ብቻ ነበር የሚለያየው። ምክንያቱም ሁሉም ተማሪ ክላስ ላይ ተገናኝተን ይሄ እንዴት ነው ተወያይተን ነው የምንሰራ። በኋላ ቢጨንቃቸው መምህሮቹ ለእያንዳንዱ ቡድን የተለያየ ጥያቄ መስጠት ጀመሩ። ያንንም የተለያየውንም ሙሉ የቱ ስንሰራ እናድር ነበረ በጋራ አድርገን ማለት ነው። ይገርማል። እና እንዲያ እያሉ ሲቸገሩ አንድ ቀን ያደረጉትን ልንገራችሁ። መቼም እየተወያዩ በአንድ ላይ ስለሆነ የሚሰሩት ዛሬ ማደርገውን አደርጋለሁ ብሎ ይበልጣል የሚባለው መምህር አሁን ያለ ይመስለኛል ይበልጣል። ምን እንዳደረገ ታውቃላችሁ? ወደ ላይ ብንወጣ ወደ ታች ብንወርድ ልንሰራው የማንችለውን ከባድ ጥያቄ አመጣና 5 ጥያቄ አድርጎ አመጣ። ብንወጣ ብንወርድ ብናገራበት አልሰራዋልነ። ዝሮ እንዲህ ካልሆነ ውጤታቸው ምን ጊዜም በአሳይመንት ሙሉ ነጥብ ነው የሚሆነው ብሎ አስበው ነው። ከ20 ነጥብ ሲያመጣ ምን እንዳደረገ ታውቃላችሁ? ከ20 ነጥብ ያችን ከባዷን ጥያቄ 8 ማርክ አስያዛት። ከ5 ጥያቄ ማለት ነው። ሌላውን 2-3 አስያዘ። እኛ ደግሞ እንዲህ አደረግን። 4ቱን ቀላሎቹን ሰራንና ያችን ትተን ሰጠነው። እንዴ ምንድነው አለ። ምን ዋል ነው ያችን 5ኛው ሐሳብ አልሰጠህንም ማለት ነው። በጣም ስለተናደደ ከ20 0 ነጥብ ሰጠና። ከ20 0 ምንም ጥያቄ የለውም። ከ20 0 ሰጠን። በኋላ የዲፓርትመንት ተወካይ እኔ ስለነበርኩኝ በግል ከተወሰኑ ወንድሞች ጋር ሂደን እኔም የቤተክርስቲያን ዲያቆን ነው ምናምን ሲል እንደው ይሰማኝ ሆነ ብዬ ፎጣ ለብሼ ሄድኩኝ። እና የሚገርመው እንደዛ ፎጣ ለብሼ ዲፓርትመንት ሄደን ተንበረከክንና ይቅርታ ጠየቅነው። በጣም ተንበረከነ። አጥፍተናል፣ እንዲህ ነው አንድነት ስላለም ነው እንዳንለያይ በየትኛውም ጊዜና ሰዓት አንድ ድምፅ ሆነን አንዳችን ለአንዳችን ተሳሰን እንድንኖር ቃል ስለተጋባን ነውና በጣም ይቅርታ አጥፍተናል ብለን ከእግሩ ስር ወድቀን ይቅርታ ጠየቅነው። እንኳን አመናችሁ ብሎ ያችን ቀንሶ 12 ነጥብ እንደገና ሁላችንም ሰጠን። እና ይሄን ምላችሁ ለምን ፈልግ ይመስላችሁ? በጣም አንድነቱ ነበር፣ መተሳሰቡ ነበር። ስለዚህ አሁንም ቢሆን ከመካከላችሁ መተሳሰቡ አንድነቱ ሊጠፋ አይገባም። አንድ እህት አንድ ወንድም ተባሮ ቢሄድ እናንተ የምታገኙት ጥቅም የለም። ተንኮል ምንም አይሰራላችሁ። አሁን አብዛኛው ተማሪ ተንኮለኛ ነው፣ ክፋተኛ ነው። በተለይ አሁን በዲፓርትመንቱ ውስጥ በጣም ልዩ መጽሐፍ ካለች ሌላውን እንዳያነብ ምን ያደርጋታል? ይደብቃታል። ይሁን እኮ ተንኮል እኮ ነው። ይሄ እኮ ሰይጣንነት እኮ ነው። እና እንዲህ አይነት ህይወት በእኛ ውስጥ ፍጹም አልነበረምና ተሳስረን አንዳችን ሌላኛችን እየተደጋገፍን ነበር የምንሄደውና ስለዚህ እናንተም ቢሆን ለወደፊቱ ቢያንስ እንኳን አሁን እንዳልኳችሁ ማድረጋችሁ ባይደረግም ግን መረዳዳቱ ላይ ግን አንድነቱ ላይ ግን ሁላችሁ ማስራችሁበት እንድትቀጥሉ ማለት እወዳለሁ። ከዚያ ውጭ ግን እንግዲህ ሌላ ጊዜ እንገናኛለን በሰፊው በሚዲያም በምንም ስለምንገናኝ በተለይ ቴሌግራም የምትከታተሉ ወንድሞች ካላችሁ ኮርስን ቋሚ ኮርስ ስላለ መከታተል ስላላችሁ ቴሌግራም የምትከታተሉ ካላችሁ ኤፍቢ ላይ ገብታችሁ መምህር ሲሳይ የሚል ታገኛላችሁ። መምህር የሚለውን ብላችሁ ነጥብ ሲሳይ ተስፋ ብላችሁ ሰርች ብታደርጉ ከዚያ በኋላ ቴሌግራም ማግኘት ትችላላችሁ። ነጥብ ሲሳይ ተስፋ
እንደዚህ ማግኘት ትችላላችሁ። ቀጣይ ደግሞ እንግዲህ ግቢ ጉባኤው ላይ እዚሁ ሰፊ መርሃ ግብር ይዘን እናወራለን። እስከ ሰዓት ያነጋገርን የአባቶቻችን አምላክ ክብር ምስጋና ይድረሰው። ወስብሐት ለእግዚአብሔር። ይቆየን። እንደምን ቆያችሁ? መልካም። እኔ ብዙ ማበዛው ጀምር የለኝም። በዋነኝነት ግን አገልግሎታችሁን አታቋርጡ። ያልጀመራችሁ ምናልባት ለመስጠት የመጣችሁ ካላችሁ እንዲሁ በአጋጣሚ የጓደኛ ጋር የመጣችሁ ካላችሁ አገልግሎት ክፍል ላይ ተመድባችሁ ስራ ጀምሩ፣ አገልግሉ። ከግቢም ስትወጡ ለደቂቃም ወይም ለአንድ ቀን እንኳን ክፍተት እንዳይኖራችሁ የምነግራችሁ ማለት ነው። ምክንያቱም አንዴ እግራችሁ ወጣ ካለ መመለሻው በጣም ከባድ ነው። መስነፍ ቀላል ነው አይደል? መበርታት ግን ዋጋ ያስከፍላል። ከስንፍናችሁ ለመመለስ ማለት ነው። ቅድም መምህራችን ሲሉ እንደነበሩት እንቅልፍ አንዴ ከተዛባ ያለ መመለስ ብዙ ዋጋ ያስከፍላል። ወይም ፕሮግራማችሁ ከተደባለቀ ማለት ልክ እንደዛ አገልግሎቱም ከተቋረጠ በኋላ ብዙ ዋጋ ስለሚያስከፍላችሁ ዓለሙም ጭልጥ አድርጎ ስለሚወስዳችሁ ከተመረቃት በኋላ ወደ አገልግሎት ወደ ማህበራችሁ ማህበረ ቅዱሳን እንድትሳተፉና ባላችሁበት እንድትገቡ እንድትገናኙ አደራ እላለሁ። ሌላው ግን አትነቃቀፉ። በቃ መምህራችን ስለማ አትነቃቀፉ። ክላስ ላይ እስኪ ምን ያህሎች ናችሁ ለዓላማ የምትኖሩ? አሁን ክላስ የሆነ ጥቆማ ሲደረግ በዓላማ ክርስቲያኑ መረጨ ጠቁማለሁ። ያን አደሩ ለዓላማ ነው። ነገ አገራችን መታደግ አለብን፣ ነገ ለዓላማ መዋል አለብን ብለን መስራት ያለብን እኛው ትውልድ ስለሆነ ማለት ነው። ስለዚህ በዛ ልክ ተጠቀሙ። ሌላኛው ሚዲያ ነው። አንድ ሀሳብ መናገር የምፈልገው ሚዲያ ላይ ሁሉን አታግበስብሱ። የምትከተሉትን ሰው ምረጡ፣ የምትከተሉትን ሚዲያ ምረጡ። ቲክቶክ አደራችሁ ጭንቅላታችሁን በጥብጦ ባዶ በሜዳ ላይ የምትሉ እንዳያደርጋችሁ። የእውነት ለማለት ነው። ሚዲያ እውነተኛ ሚዲያ ምረጡ። ያን ከተከተላችሁ ሚዲያው ማንኛውም መረጃ አልፋችሁ። ስለዚህ ሚዲያ ስትጠቀሙ ያረባቡ ይሄ ትርኪ ምርኪ የዓለም ግበስብስን አታግበስብሱ፣ መርጣችሁ ተከተሉ ለማለት የምፈልገው። ስለነበረው ሰዓት ሁሉ እግዚአብሔር አምላክ ስም የተመሰገነ ይሁን። አመሰግናለሁ። እሺ መልካም።